ግጭትን ለመፍታት ወሳኝ መሳሪያ ነው። ሃይማኖት የሰላም መሰረት ነው። ሃይማኖታዊ ሴቶቻችን የአብሮነታችንና የጥንካሬያችን መሰረቶች ናቸው። የሰላምና የመከባበርን ባህል ለማስቀጠል የሃይማኖት ተቋማት ሚና የማይተካ ነው። የሰላምና የመከባበርን ባህል ለማስቀጠል የሃይማኖት ተቋማት ሚና የማይተካ ነው። ሰላም፣ አንድነትና አብሮነት ከሃይማኖት ተቋማት የተቀዱ ሴቶቻችን ናቸው። የሃይማኖት ተቋማት የሚያደርጉት ግጭት ለመፍታት ወሳኝ መሳሪያ ነው። ሃይማኖት የሰላም ሃይማኖት የሰላም መሰረት ነው። ሰላምና የመከባበርን ባህል ለማስቀጠል የሃይማኖት ተቋማት ሚና የማይተካ ነው። ሰላም፣ አንድነትና አብሮነት ከሃይማኖት ተቋማት የሚሰጡ ሴቶቻችን ናቸው። የአብሮነታችንና የጥንካሬያችን መሰረቶች ናቸው። የሰላምና የመከባበርን ባህልን ለማስቀጠል የሃይማኖት ተቋማት ሚና የማይተካ ነው። ለዚህ ለተቀደሰ ዓላማ ሰላም ለሚባለው ታላቅ የሁሉ ቀለብ የሁሉ መኖሪያ የሁሉ መደሰቻ ለሆነው ፍለጋና ሰበካ ቀጠሮ በዚህ ቦታ ላይ በሰላም ተገናኘን እላለሁ። ሰላም የሁሉም ለሁሉም ነው። ያለ ሰላም ሕፃናቶች አያድጉም። ያለ ሰላም አረጋውያን ተጡረው አይሸኙም። ያለ ሰላም ተማሪዎቻችን ትምህርት ቤት ደርሰው መመለስ እጅግ አዳጋች ነው። ስለዚህ የሰላም ጉዳይ የሁሉም ሰው ጉዳይ ነው። ሰላምን ለመፈለግ ሰው መሆኑ ብቻ በቂው ነው። በተለያዩ ምክንያቶች በቋንቋ፣ በብሔር፣ በሃይማኖት፣ በተለያዩ ነገሮች ለመገዳደል፣ ለመዘራረፍ፣ ለመተጋገት የተለያዩ የተንኮልና የሴራ ስራዎች ላይ መንቀሳቀስ እጅግ አጸያፊ ተግባርና በሃይማኖቶችም የተኮነነ ተግባር ነው። አላህ ሱብሓነሁ ወተዓላ ሰላም ነው። ስሙ ሰላም ነው። ሰላም የሚጠየቀው ከሱ ነው። ጀነት አንዱ ስሟ ሰላም ነው።
ስለዚህ የሰላም ጉዳይ በጣም ሊያስጨንቀን ሊያስጠብበንና ልንታገልለት ይገባል። ያለ የሌለንን አቅማችንን ሰላምን ለማምጣትና እንዲሁም በእጃችን ያለውን ሰላም ለመንከባከብ ጊዜያችንን፣ ጉልበታችንን፣ ገንዘባችንን ሁሉ መሰዋት ግድ ይለናል። ወገኖች በጫካም ያላችሁ በጫካ ያሉ ስላሉ ክፋትን ሁሉ ወደ ጫካ የመጣል አባዜ ስለተጠናወተን እንጂ በየቤቱ በየጓዳ ጎድጓዳው ደግሞ ክፋትን አዝሎ የተቀመጡ ልቦች ብዙ ናቸው። ሁሉም ወደ አላህ መመለስ፣ ወደ ፈጣሪ አምላኩ መመለስ፣ ወደሚያምነው መጽሐፍና ሰላምን ብቻ ወደሚሰብከው የሃይማኖት መጻሕፍት ተመልሶ ራሱን ማሰብ፣ ራሱን ማስታወስ፣ ራሱን ማስተካከል ግድ ይለናል። መለኮታዊ መጻሕፍቶቻችን የሚሰብኩት ሰላምን ነው። ማንኛውም መጽሐፍ ግደሉ የሚል፣ ዝረፉ የሚል፣ ቀሙ የሚል፣ ሕዝብን አሰቃዩ የሚል የለም። ሃይማኖቶች እያንዳንዳቸው መለኮታዊ ሪሳላዎችና መልእክቶች ናቸው። በውስጣቸው የያዙት የሰላም ሰበካ ነው። እንደ አገራችን እያንዳንዱ ሃይማኖት መነሻው መካከለኛ ምስራቅ ሆኖ ተቀባዮች ነን። እኛ እዚህ ያለነው እስላም፣ ክርስቲያንና ሌላም እምነት ተከታይ ቢኖር ኢትዮጵያውያን ነን። ኢትዮጵያ በራሷ ራሷን ችላ የምትንቀሳቀስ የዓለም ሀያላን መንግስታቶች ከመመስረታቸው በፊት መንግስት ሆና የምትኖር በሕገ ሕሊና ራሷን የምትመራ አገር፣ ደግ አገር፣ የደጎች አገር ናት። ከሃይማኖቶችም ወዲህ አላህ በትክክለኛው መስመር እየመራቸው እንዲሁም ቅን ልብ ያላቸው መሪዎችና የሃይማኖት መሪዎች ባሉበት በሰላም ተመርታ ዛሬ ደርሳለች። በታሪክ የምንሰማው የውጭ ወራሪዎችን አንድ ሁነን አብረን ድር ቢያብር አንበሳ ያስር እንዲሉ ሁሉ ባልሰለጠነ ዘመን ባልሰለጠነና ባልተማረ ሕዝብ ባልተስተካከሉና ዘመናዊ ባልሆኑ መሳሪያዎች እጅ ለእጅ ተገጣጥመው የውጭን ጥላት አሳፍረውና አክስረው ሲመልሱ የነበሩ አባቶችን ታሪክ በምንሰማባት ሀገር እርስ በራሳችን መበጣበጥ፣ አንዱ ያንዱን ደም ማፍሰስ፣ ሌላው የሌላውን ገንዘብ መቀማት፣ መዝረፍ እጅግ ጸያፍ ተግባር በመሆኑ በአላህ ስም ሁላችሁንም እንጠይቃችኋለን። ክፋትን ከልባችሁ፣ ጥፋትን ከእጃችሁ ላይ ማጠብ ግድ ይላችኋል፣ ግድ ይለናል። አላህ ስብሓነሁ ወተዓላ ከቀደምት መጽሐፍቶች በቁርአን ውስጥ በተካተተው መልእክት ላይ የሚለን ሚን አጅሊ ዛሊከ ከተብና ዐላ በኒ እስራኢል አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናሰ ጀሚዓ። ስለዚህም በተውራት ውስጥ ጻፍ በበኒ እስራኤሎች ላይ እነሆ አንዲትን ነፍስ ያለምንም ነፍስ ግድያና ያለምንም ምክንያት ያጠፋ በምድረ ገጽ ላይ የሰው ልጆች መጀመሪያ ጀምሮ እስከ መጨረሻው ድረስ ያለውን እንደፈጀ ይቆጠራል የሚለውን መልእክት የጻፍነው ለዚህ ነው ይላል። ይህ ማለት የመጀመሪያው ነፍስ የገደለው የአዳም ልጅ ከሱ ጊዜ ጀምሮ እስከ ትንሣኤ ቀን ድረስ በምድር ላይ የፈሰሱ ደሞች ሁሉ ተጠያቂ ነው። የዚህ ሁሉ ወንጀል በሱ ላይ ይሆናል። የሌሎቹ በየጥፋታቸው
የሚጠየቁት ሳይቀነስ እንግዲህ በምድር ገጽ ላይ የተፈጠሩትን ነፍሶች ሁሉ እንደገደለ ነው የሚለው ሁሉንም ነፍስ ይህንን ያሳየችና ይህንን ክፋት የዘራች ነፍስ ሁሉ በፈሰሰው ደም ተጠያቂ ይሆናሉ ነው የሚለው። ስለዚህ ወደ ነፍሳችን እንመለስ፣ ወደ ራሳችን እንመለስ፣ ወደ የእምነታችን እንመለስ። ማንኛውም እምነት ተከባብሮና ተቻችሎ ተዋዶ ተፋቅሮ ተደጋግፎ መኖርን ብቻ ነው የሚሰብከው። ይህንን የእምነታችንንና የሃይማኖታችንን ስብከት ከልባችን ተቀብለን በአካላችን እንተግብር የሚለውን ጥሪ በሃይማኖት ተቋማት ጉባኤ ስምና እንዲሁም በእስልምና ጉዳዮች ጉባኤ ስም ጥሪዬን አስተላልፋለሁ። አመሰግናለሁ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አቶ ሳሙኤል ሞላልኝ የደሴ ከተማ ከንቲባ፣ የተከበራችሁ በደሴ ከተማ የምትገኙ የልዩ ልዩ መስሪያ ቤት ኃላፊዎች፣ ባለስልጣናት፣ የተከበራችሁ የልዩ ልዩ ሃይማኖት ተቋማት ኃላፊዎች፣ የተከበራችሁ በደሴ ከተማ የምትኖሩ አሁንም በዚህ ጉባኤ የተገኛችሁ ሁላችሁም በእግዚአብሔር ሰላም እንደምን አደራችሁ። ለዚህ ዕለት ለሰዓት ያደረሰን አምላካችን የተመሰገነ ይሁን። ስለ ሰላም የመግቢያ ዝማሬ ዘምሬ ወደ ቁም ነገር እገባለሁ። መኑ አምሳ ለጽድቅ በተፋቅሮ ንንበር በሰላም መኑ አምሳ ለጽድቅ ወፀውአ ወትተሉ ድህረ ገሪሁ በጽውዓ ዘይፄውዓ ለሰላም። ይሄ ማለት መኑ አምሳ ለጽድቅ ሰላምን፣ ፍቅርን፣ አንድነትን፣ መዋደድን ማን አመጣት? መኑ አምሳ ወፀውዓ ወትተሉ ድህረ ገሪሁ እሱን እየተከተለችው እንድትሄድ ሰላምን ነይልኝ ብሎ ጠርቶ የሚያስከትላት የሚያከብራት በቤቱ የሚያስቀምጣት በአንገቱ የሚያስራት በጣቱ ቀለበት ጌጥ አድርጎ የሚያስቀምጣት የሰላም ሰው ማን ነው? በማለት ቅዱስ ያሬድ የተባለ የኢትዮጵያ ሊቅ የደረሰው ድርሰት ነው። የዛሬው ግንኙነታችን እግዚአብሔር አምላክ የፍቅር አባት የሰላም መሰረት ፍቅርንና ሰላምን እንዲሰጠን ሀበነ ሰላመከ ሰላምህን ስጠን በማለት በአንድነት በህብረት ወደ እሱ ለመጮህ ምህላ የማቅረብ ያህል የሆነ ስብሰባ እንደሆነ አምናለሁ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ለሰው ቀርቶ ለአራዊትና ለእንስሳት ሰላም እንዲሆንላቸው ዝናብ ዘንቦላቸው ሳር በቅሎላቸው በልተው ጠጥተው በሰላም እንዲኖሩ የምንመኘው የምንጸልየው ክርስቶስ አምላካችን የምትወዱኝ ከሆነ እርስ በርሳችሁ ተፋቀሩ ያለ ሲሆን እርስ በርሷ የምትለያየ ሀገር ትጠፋለች ብሏል እና ስለዚህ እኛ የሃይማኖት አባቶቻችሁ ለሰው ይቅርና ከላይ እንደገለጹት ለአራዊትና ለእንስሳት ሁሉ በልተው ጠጥተው በሰላም በጫካቸው በዱራቸው በቤታቸው በጎጇቸው እንዲኖሩ በቤተ ክርስቲያናችን ሁልጊዜ ሌሎቹም እንደዚሁ በሃይማኖት ተቋማቸው ሁልጊዜ ስለ ሰላም ይጸልያሉ። እርስ በርሷ የምትለያይ መንግስት ትጠፋለች ይላል
እና መለያየት እጅግ መጥፎ እንደሆነ ቤተ ክርስቲያናችን ታስተምራለች። እርስ በርሷ የምትለያየ ሀገር ትጠፋለች ሲባል በዓይንም የሚታወቅ ታሪክ ራሻና ዩክሬን፣ እስራኤልና ፍልስጤም፣ ሱዳንና ሱዳን የደረሰባቸውን ሰላምን በማጣታቸው ከተማቸው እንደወደመ ገንዘባቸው ለነፍስ ማጥፊያ መሳሪያ በመሆን እንዳለቀ ስንት ዜጋ ሕይወቱን እንዳጣ በየቤታችን እየተመለከትነው ነው። ይህም የሆነው የሃይማኖት አባት የሚናገር ባይኖራቸው ነው፣ ወይም የመከሯቸውን የማይሰሙ ስለሆነ ነው። የሰው ደም በከንቱ እየፈሰሰ እግዚአብሔር ባያዝንብን መልካም ነው። ከፍጥረተ ዓለም እስከ ሕልፈተ ዓለም እንደ ቅዱስ ዳዊት የአምላክ ወዳጅ የሆነ እንደሌለ ባሪያዬ ዳዊትን እንደ ልቤ የታመነ ነው አገኘሁ ሲል አመስግኖታል ፈጣሪው። ይሁን እንጂ ከጠላት ጋር እየተዋጋ ብዙ ደም አፍስሶ ነበርና ጌታዬ የምትመሰገንበትን ቤተ መቅደስ ልስራልህ በማለት ፈቃድ ቢጠይቀው በእጅህ ብዙ ደም ፈሷልና አትሰራልኝም፣ ደም ያላፈሰሰ ከአብራክህ የወጣ ልጅህ ይሰራልኛል ብሎታል። ስለዚህ ደም ማፍሰስ ምን ያህል በእግዚአብሔር ዘንድ የተጠላ እንደሆነ ልናስተውል ይገባል። ወገኔ አስተውል። ቅዱስ ዳዊት ከእግዚአብሔር አምልኮት ወጥተው ጣዖት የሚያመልኩ ሰዎችን በጦርነት ምክንያት ገድሎ ቤተ መቅደሱን እንዳይሰራ ከተከለከለ ከአንዲት ምድር ተወልደን የአንድ አጥንት ፍላጭ፣ የአንድ ሥጋ ቁራጭ፣ የአንድ ደም ቅጅ የሆን የወንድማማች ደም መፋሰስማ እንዴት እግዚአብሔርን ያሳዝነው ይሆን? ስለዚህ ይህን መልእክት ያዳመጣችሁ ሁሉ አምላካዊ መልእክት ነው ብላችሁ ተቀብላችሁ ተሻጋሪ ትውልድ እንድታፈሩ፣ ከውጭ በሚመጣ ወራሪ ሀገራችሁን እንድታሳፍሩ፣ ሀገራችሁን እንዳታስደፍሩ፣ በአንድ ልብ በተቀደሰ መንፈስ እንድትመሩ እንደ ሥላሴ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆናችሁ እንድትኖሩ እስላሞቹ በቁርአኑ ክርስቲያኖቹ በመስቀሉ እንማጸናችኋለን። አያስጨበጭብም? አሁን ይሄ አዎ፣ እስላሞቹ በቁርአኑ ሕገ እግዚአብሔርን በሚያስተምሩበት፣ እኛ ደግሞ አጋንንትን በምናባረርበት፣ ዓለም በዳነበት በመስቀላችን ተማጽነናችኋል። ከዚህ ቀጥሎ ትንሽ ግጥም አቀርባለሁ። ድርሰት እደርሳለሁ ለሰላም እናቴ፣ እንደ ድንግል ማርያም እንደ አዛኝቴ። ሰላም እንፈልግ ለኢትዮጵያ፣ ለእግር ጫማ ናት ለራስን ኮፍያ። ሰላም እናታችን ነይ ከሀገራችን፣ በናፍቆት ሞተናል አጥተን አንችን። ሁሉም እያለ ነው ሰላሜን አትንኩ፣ ክርስቲያን ሙስሊሙ ጴንጤ ካቶሊኩ። ባትበላ ባትጠጣ ሰላምን ካገኘህ፣ በዙፋን ላይ ያለ ንጉሥ እንጂ አንተ ነህ። ሰላምን ለማግኘት በዓለም ያለ ሁሉ አቤቱ ፈጣሪ ይቅር በለን በሉ። ወስብሐት ለእግዚአብሔር። የሰላም ዋጋ ታላቅ ነው። ባይበሉ ባይጠጡ የሰላም እንቅልፍ ማግኘት ውለህ መግባት መልካም ነውና እኛ የሃይማኖት አባታችሁ እገሌ ወእገሌ ሳንል ሁላችሁም ሰላምን እንድትፈልጉና ለወገናችሁ እንድትራሩለት እንድታዝኑለት፣ ልጅ ወልዳችሁ አሳድጋችሁ ድራችሁ ወላችሁ ሁላችሁም እንድትደሰቱ የእኛን የሃይማኖት አባቶች ድምፃችንን እንድትሰሙና እንድትቀበሉ አደራ ላለሁ። ይቆየን። መምህር ቆሞስ አባ ለይኩን ወንድፍራው የደቡብ ወሎ ሃይማኖት ተቋማት ጉባኤ ሰብሳቢ፣ ልዩ ልዩ የእምነት ተቋማት መሪዎች፣ የመንግስት መስሪያ ቤት መሪዎች፣ እንደየማዕረጋችሁ የተወደዳችሁና የሰላም አምባሳደር የሆናችሁ የደሴ ከተማ ሕዝብ፣ በፊታችሁ ቆሜ የልዑል አምላክ የእግዚአብሔርን የሰላም መልእክት እንዳስተላልፍ ስለተፈቀደልኝ ከልብ አመሰግናለሁ።
እንደምታውቁት አገራችን ኢትዮጵያ ሃይማኖተኞች የበዛንበት ሀገር ነው። ዛሬ የሃይማኖት ተቋማት ጉባኤ ይህን ፕሮግራም ስናዘጋጅ 7 የተለያዩ ሃይማኖት ተቋማት በአንድነት ቆመን ሰላም ያዋጣናል ብለን ነው መልእክት የምናቀርበው። ጊዜያችሁን ለመቆጠብ እኔ የ5 እምነት ተቋማትን ሐሳብ ይዤ ነው በፊታችሁ የቆምኩት። ሁላችንም የሃይማኖት ተቋማት 9 የምንስማማባቸው ምርጥ እሴቶች አሉ። ለምሳሌ ሃይማኖተኝነት፣ ሰላማዊነት፣ ይቅርታና ይቅር መባባል የመሳሰሉት የጋራ እሴቶቻችን ነበሩን። ነገር ግን እነዚህ እሴቶቻችን በልዩ ልዩ ምክንያት ተንደውብናል። እሴታችን ስለተናደ በሀገራችን በኢትዮጵያ ወንድም ወንድሙን ይገላል፣ የቀለም አባት አስተማሪ ይዋረዳል፣ ይገደላል፣ የሀገር መሪ ይዋረዳል፣ ይገደላል፣ የሃይማኖት አባት ይዋረዳል፣ ይገደላል፣ ሰው ታግቶ የሰው ንብረት ይዘረፋል፣ ትምህርት ቤት ይዘጋል፣ ይዘረፋል፣ እናት የምትወልድበት ጤና ተቋም ይወድማል፣ አምቡላንስ ይዘረፋል፣ ቤተ ክርስቲያን መስጊድ ይቃጠላል። ጉዳችን ተዘርዝሮ አያልቅም። ይሁን ሁሉ የሚያደርጉ ደግሞ ሃይማኖት ጥላ ስር የተወሸቁና ሃይማኖተኛ ነን የሚሉ በመሆናቸው የሃይማኖት አባቶችን ልብ የሰበረ ነው። ክርስቲያን በሚበዛበት አካባቢ ክርስቲያኖች ነን ይሉናል። ሙስሊም በሚበዛበት አካባቢ ሙስሊም ነን ይላሉ። በዚህ ሁሉ ጉድ እግዚአብሔር ታግሶ ዝም ቢልም የግፍ ጽዋው ሞልቶ ቁጣውን ያወረደለት ማንን ያድናል? ወይስ በግፍ የተሰበሰበና የተዘረፈ ሀብት ያድነን ይሆን? በጥቅሉ ዛሬ በዚህ ሰላማዊ ሰልፍ ላይ የምናስተላልፍላችሁ ዋና መልእክት አንደኛ፣ የሰላምን ጥሪ ተቀብላችሁ ወደ ሕዝባችሁ የተመለሳችሁትን ከልብ እናመሰግናለን፣ ጀግኖችም እንላችኋለን። እርቅን ሰላምን መቀበል መንፈሳዊ ጀግንነት ስለሆነ እናመሰግናችኋለን። ሁለተኛ፣ ለእርቅና ለሰላም እጁን የዘረጋውን የፌዴራልና የክልል መንግስትን ከልብ እናመሰግናለን። በልበ ሰፊነት የጠፋውን ልጅ በይቅርታ በእርቅ መቀበል የመልካም አባትና የመልካም መንግስት ባህሪ ከክርስቶስ ኢየሱስ የተወረሰ ባህሪ ስለሆነ ከልብ እናመሰግናችኋለን። ሶስተኛ፣ በጦርነት ላይ ያላችሁ ወገኖች ሁሉ ጦርነትን በማቆም ሰላም እንድታወርዱ የሀገርም ሆነ የቡድን ጥያቄያችሁን በውይይት በምክክር ብቻ እንድትፈቱ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ነፍጥ አንግባችሁ ለሕዝባችን ነፃነት ነው ብትሉም ለጉስቁልና ለብዙ ደም መፍሰስ ምክንያት መሆናችሁን ተገንዝባችሁ ዛሬ ነገ ሳትሉ የሰላሙን ጥሪ እንድትቀበሉ በልዑል እግዚአብሔር ስም ድጋሜ ጥሪያችንን እናቀርባለን። አምስተኛ፣ ዓመትና ከዚያ በላይ እየቀረበላችሁ ያለውን የሰላም ጥሪ የማትቀበሉ ሁሉ ሕዝብ እያነባባችሁ የሃይማኖት አባቶች እያዘኑባችሁ እግዚአብሔር እያዘነባችሁ እንደሆነና ለፈጣሪ ቁጣ
የተዘጋጃችሁ መሆኑን በአጽንኦት ልንገልጽላችሁ እንወዳለን። 6 በሁሉም ኢትዮጵያ ክልሎች ያላችሁ ምዕመናን በሙሉ በጾም በጸሎት እግዚአብሔርን ለመለመንና ደም መፋሰሱን የሰላምና የእርቅ ጠላትን በማውገዝ በአንድ ልብ እንድትነሱ ጥሪያችንን ከልብ እናቀርባለን። 7ኛ ሃይማኖተኛ ነን ካልን ለሰላም ዋጋ እንድንከፍል ጥሪያችንን በልዑል እግዚአብሔር ስም ሁላችን የሃይማኖት ተቋማት ጉባኤ መሪዎች እናቀርብላችኋለን። እግዚአብሔር ኢትዮጵያን ይባርክ፣ ሰላምን ይስጠን። አመሰግናለሁ። ለሶስቱም የሃይማኖት የተከበሩ አቶ አህመድ ሙህዬ የደሴ ከተማ ምክር ቤት ዋና አፈ ጉባኤ፣ የተከበሩ አቶ አሸናፊ አለማየሁ የደሴ ከተማ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡር አቶ ሽመልስ ጌታቸው የደሴ ከተማ ምክትል ከንቲባ፣ የተከበሩ አባ ላይኩን ወንድፍራው የደቡብ ወሎ ሀገረ ስብከት ስራ አስኪያጅ፣ የተከበሩ ሼህ ሐሰን አህመድን የደሴ ከተማ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ ሊቀ ጠበብት ሲራክ ዘገየ የደሴ ከተማ ቤተ ክህነት ስራ አስኪያጅ፣ የተከበራችሁ የሃይማኖት ፎረም ሰብሳቢዎች እና አመራሮች፣ የተከበራችሁ ከክርስትናም ከኦርቶዶክስ ከፕሮቴስታንት ከካቶሊክ ከወንጌላዊት እንዲሁም ከእስልምና እምነት መሪ ሆናችሁ በዚህ ፕሮግራም የተገኛችሁ ታላላቅ የሃይማኖት አባቶች ሁላችሁም እንደየማዕረጋችሁ፣ የተከበራችሁ የከተማ አስተዳደራችንን በየደረጃ ያላችሁ አመራሮች፣ የተከበራችሁ መንግስት ሰራተኞች፣ የደቡብ ወሎ ዞን አመራሮችና መንግስት ሰራተኞች፣ የተከበራችሁ በዚህ ፕሮግራም የተገኛችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ ባለሀብቶች፣ ክቡራንና ክቡራት፣ በመጀመሪያ በክልላችን የተፈጠረውን ጦርነት ወደ ሰላም ለመመለስ መንግስት የሚያደርገውን ጥረት በመደገፍ የሁሉም እምነቶች የሃይማኖት አባቶች ባደረጉት ሃይማኖት የሰላም መሰረት ናት በሚል የሰላም ጥሪ ህዝባዊ የድጋፍ ሰልፍ አድርጋችሁ መላ የከተማችንን ህዝብ በመውጣታችሁ ልባዊ ምስጋና ላቀርብላችሁ እወዳለሁ። ሰላም ለሰው ልጅ ህይወት ጉዞ ወሳኝ ጉዳይ ነው። ያለ ሰላም ሁሉም ነገር ከንቱ ነው። የሰው ልጅ በጋራ እንጂ ብቻውን መኖር የማይችል ማህበራዊ ፍጡር ነው። በጋራ ለመኖር ደግሞ የጋራ እሴት ያስፈልገናል። በዘመናት የገነባናቸውን የፍቅር የአብሮነትና የመደጋገፍ የጋራ እሴቶቻችንን በጋራ ልንጠብቃቸው ይገባል። ኢትዮጵያ ህብረ ብሔራዊ ሀገር ነች። በዚህች ሀገር በህብረ ብሔራዊ ወንድማማችነትና እህታማችነት ከሌሎች ብሔር ብሔረሰቦች ጋር አብሮ መኖር ብቻ ነው የሚያዋጣን። እኛ ያለን የጋራ እጣ ፈንታ እንጂ የተናጠል እጣ ፈንታ ፈጽሞ የለንም። እኛ ኢትዮጵያውያን ህብር እንጂ ልሙጥ አይደለንም። በህብረ ብሔራዊ አንድነት ልናምን ይገባል። ለህብር ቦታ ከማይሰጥ አንድነት ወይም ለአንድነት ቦታ ከማይሰጥ ህብር ልንታቀብ ይገባል። ምክንያቱም እኛ ህብረ ብሔራዊ ህዝቦች ነን። ኢትዮጵያም የህብረ ብሔራዊ ህዝቦች አገር ነች። እኛ ከአባቶቻችንን የተረከምነው የጋራ እሴት መገዳደል ሳይሆን መከባበር፣ ፍቅርና አብሮነት ነው። የኛ የጋራ እሴት የኢትዮጵያውያን ሉዓላዊነት ከውጭ ወራሪ አስጠብቆ ለትውልድ ማሻገር ነው። አማራን ነፃ አወጣለሁ ብሎ ወደ ጫካ የገባው ኃይል የአማራን ህዝብ ሰቆቃ እያበዛ ይገኛል። ለህዝብ ክብር ቦታ የማይሰጠው ይህ ኃይል
ኢትዮጵያን ለመበተን ለሚጥሩ የውጭም የውስጥም ታሪካዊ ጠላቶቻችንን የቀበሮ ሚዜ ሆኗል። የሐሳብ ልዩነት ሊኖር ይችላል። ነገር ግን የሐሳብ ልዩነት ከሀገር ጥቅም ስለማይበልጥ ለሕዝብ ሰላም፣ ለሕዝብ ረፍት፣ ለሀገር ሉዓላዊነት ኢትዮጵያን ከመልክዓ ምድራዊ እስረኛነት ለማላቀቅ እየተደረገ ላለው ጉዞ የውስጥ አንድነትን ለማጠናከር ሲባል የውስጥ ችግራችንን ማጥበብ ይኖርብናል። ፍቅር በበር ከገባ ለአብሮነት ለአንድነቶች ፊቶች ከዞሩ ድህነት በመስኮት ዘሎ መሄዱ አይቀርም። የሀገረ መንግስትን ሕልውና መጠበቅ የሁሉም ዜጋ ኃላፊነት ሊሆን ይገባል። የሕግ የበላይነትን ሊኖር ይገባል። የሀገረ መንግስት ሕልውና አደጋ ከተከሰተ ኃይለኛው ደካማውን እየበላ ራሱን ያኖራል። ስርዓት ከሌለ በመንፈሳዊ ዓለም ሳይቀር ምንም የማይቀር ምዕመን ምዕመኑን፣ ቄሱ ቄሱን፣ ሸሁ ሸሁን ወዘተ ያሳድደዋል። በአጠቃላይ ስርዓት አልበኝነት ከነገሰ ወቅቱ ለጉልበተኞችና ለዘራፊዎች በረከት ሲሆን፣ በአንጻሩ ለንጹሐንና ለደካሞች ደግሞ እርግማን ይሆናል ማለት ነው። ስለሆነም በመደመር መንግስት በአብሮነት የትብብር ዲሞክራሲ በመገንባት ሀገርን ከማሳደግ ይልቅ የመገዳደል መጥፎ የፖለቲካ ባህል ልንላቀቅ አልቻልንም። የቅርቦቹን የንጉሱን ዘመን የደርግን ዘመን እና የኢህአዴግን ዘመን የመገዳደል መጥፎ የፖለቲካ ባህል ማስታወስ ብቻ በቂ ነው። አሁን ላይ መጥፎ የፖለቲካ ባህልን ከማስለቀቅ ይልቅ ኃጢአትን ማስለቀቅ ቀላል ሳይሆን አይቀርም። በሌላ አነጋገር ከኃጢአት መላቀቅ ከልማድ እንደመላቀቅ ከባድ አይደለም። ኃጢአት ቢኖርብን ካህናቶች እንደሚነግሩን በንስሐ ልንነጻ እንችላለን፣ ወይም መሻይኮች እንደሚነግሩን በስቲክፋር ወይም ተውበት ልንድን እንችላለን። መጥፎ የፖለቲካ ባህል ግን ንስሐ ወይም ስቲክፋር የማያጸደው ክፉ በሽታ ሆኗል። በዘመነ ኢህአዴግ ተዘርቶ ለሶስት አስርተ ዓመታት ያደረገው የብሔርተኝነት አቀንቃኝነት ወይም የጎሳ ፖለቲካ ከዕለት ወደ ዕለት እየተካረረ በመምጣቱ አሁን ላይ በክልላችን እኔ አውቅልሃለሁ፣ ከኔ በላይ ላሳር፣ እኔ ያልኩህን ካልተቀበልክ እገልሃለሁ፣ አግትሃለሁ የሚል ጽንፍ የረገጠ በውይይት የማያምን ቡድን ተፈጥሮ ክልላችንን ላልተፈለገ መስዋዕትነት፣ ዘረፋ፣ እገታ፣ ትምህርት እንዳይማሩ በማድረግ የተማሪዎች ሕይወት ማጎሳቀል ወዘተ ዋጋ እያስከፈለን ይገኛል። ይህ በወገኑ ላይ ነፍጥ የማንሳት ድርጊት የሰውን ልጅ ብቻ ሳይሆን የፈጣሪን ኃያልነቱን ጭምር የሚፈታተን የመገዳደል ፖለቲካ መጥፎ ባህል ስለሆነ ሕዝባችንን በጋራ ልናወግዘው ይገባል እንላለን። የኢትዮጵያ ታሪካዊ ጠላቶች የሆኑት የውጭ ባዕዳን ሀገራት የግፍ ተልዕኮ በጭካኔ መፈጸም ሊቆም ይገባል። ትውልድ እንዳይማር ትምህርት ቤቶችን በመዝጋት አማራ በታሪኩ ገጥሞት የማያውቀውን የትውልድ ኪሳራ እንዲገጥመው መፍቀድ ታሪካዊ ስህተት ነው። አማራ ላይ ጀምሮ አማራ ላይ የሚጠናቀቅ አላስፈላጊ ጦርነትና እልቂት ይቁም ብሎ በጎዳና ላይ በነቂስ ወጥቶ እያወገዘ ያለው የሕዝባችንን ድምፅ ማክበር ብልህነት ነው። ሕዝባችን የጽንፈኝነትን አደጋ በሐሳብ ብቻ ሳይሆን በድርጊት በኪሳራ የገፈቱ ቀማሽ ሆኗል። ሞቷል፣ ተዘርፏል፣ ታግቷል። በቃን ብሎ በጎዳና ወጥቶ እያወገዘ ይኸው ይገኛል። በዚህ አጋጣሚ ለሕዝባችን እረፍት ሲሉ የሰላም ጥሪውን ተቀብለው ለመምጣት ፈቃደኛ የሆኑትን ተቀብለን ወደ ሕዝብ ተቀላቅለው በዘላቂነት እንዲቋቋሙ ለመስራት ዝግጁ መሆናችንን በሕዝባችን ፊት ለመግለጽ እንወዳለን። በክልላችን የተሟላ ሰላም ለማምጣት መንግስት ብቻውን ሊወጣው የማይችል
መሆኑን በመረዳት ፖለቲከኛውም፣ ምሁሩም፣ አክቲቪስቱም፣ የሃይማኖት መሪዎችም ህዝቡም ለሰላም ግንባታ በጋራ ልንረባረብ ይገባል። አሁን ባለው ሁኔታ እንኳንስ የአንድ ሀገር ህዝቦች ስንሆንና እንኳንስ በዝምድና ሐረግ የተጋመድን የአማራ ትውልድ ስንሆንና የተለያዩ አህጉራትና ዓለማት ህዝቦችም ለሰላም ሲባል እየተነጋገሩ እየተወያዩ ሳይስማሙ ጭምር ለህዝብ ሲሉ ነገሩን በመተው እየተስማሙ አብሮ ለመኖር ረጅም ርቀት እየተጓዙ ባሉበት እኛ ለምን ተነጋግረን መስማማት ያቅተናል? ለህዝብ ሲባል የማያግባቡንን እየተውን የሚያግባቡንን እያጠናከርን ለሀገር ሲባል ይቅር ተባብለን የክልላችንን ሰላም በመመለስ የውጭ ጠላቶቻችንን አይን እንዲቀላ ማድረግ ሊያቅተን አይገባም። ከስሜት መውጣት፣ ተደማምጦ መነጋገር፣ ከልብ መተማመን ይገባናል። የሚጠቅመን አንድ ላይ ቁመን ህዳሴ ግድብን እንዳሳካን ነው ሁሉ አንድ ላይ ቁመን የባህር ወደብ ጥያቄያችንን ማሳካት ነው። መገዳደል ይብቃል፣ ሰላም ይውረድ። እኛ ኢትዮጵያውያን በታሪካችን ቢሆን ለውጭ ጠላት የብረት ቆሎ ነን እንጂ እንቆረጥማለን እንጂ አንቆረጠማም። ባንዳሙነን ተገዝተን አናቅም። እኛ ኢትዮጵያውያን በህብረ ብሔራዊ አንድነት የምናምን እኛ የአማራ ህዝቦች በኢትዮጵያውያን በጋራ ህብረ ብሔራዊ ወንድማማችነት የምናምን ተከፋፍሎ መብላት እንጂ ተከፋፍሎ መጠፋፋት የማይበጀን የማናምን ብሔሮች ነን እኛ አማራዎች። በመጨረሻ ጥቅማቸው የቀረባቸው ቡድኖች በሚዘሩት የሐሰት ወሬ የከተማችንን ሰላምና ልማት ወደፊት እንጂ ወደ ኋላ አይቀለበስም። ህዝባችን እንደነቃ እናውቃለን። አመራራችን በመርህ ላይ ቆሞ ወደፊት ቀጥላል። የተጀመሩ ልማቶች ይጠናቀቃሉ። የባህር ሸሽ መንገድ የአስፋልት ግንባታ ይጠናቀቃል። የባህር አምባ አስፋልት መንገድና ኮሪደር ልማት መንገድ ይጠናቀቃል። የወሎ ዩኒቨርሲቲ መንገድ ወደ ስራ ይገባል። የቤት ልማት መርሃ ግብራችን ለተደራጁ ማህበራት የማስረከብ ስራ ተጠናክሮ የሚቀጥል ይሆናል። ብዙ እናቶችን በክረምቱን ገንብተን ባጠናቀቅነው የእንጀራ መጋገሪያ ማዕከል የስራ ዕድል ተጠቃሚ እናደርጋለን። በክረምቱ ተገንብቶ በቅርቡ በተጠናቀቀው የመሶብ አንድ ማዕከል አገልግሎትን በመጠቀም ዘመናዊ በሆነ አግባብ አገልግሎት አሰጣጣችንን ፈጣንና ከብልሹ አሰራር የጸዳ ለማድረግ እንጥራለን። ከሃይማኖት አባቶች ጋር በመሆን በመመካከር እነሱ አግዘውን የቤተ እምነት ጥያቄዎችን የምንፈታበት ዓመት ይሆናል። ከምንም በላይ የከተማችንን ሰላም ተጠብቆ ይቀጥላል። በሰላማችን ላይ ለሚመጣ ኃይል አንደራደርም። ለሰላምና ልማት ወዳዱ ህዝባችንን ይህን ተረድቶ ዛሬም እንደ ትናንቱ እንደተለመደው ሁሉ ከጎናችን ቆሞ እንዲደግፈን ጥሪ ልናቀርብ እንወዳለን። በድጋሚ እንኳን ደህና መጣችሁ። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። እጅግ አመሰግናለሁ።